ኮሜንት አየሁና ትንሽ አሰብኩ። ፎቶ ማንሳት በጣም ነው የምወደው። የማነሳቸውን ፎቶዎች ሳይ ደስ ይለኛል። ግን እንዴት ነው ወደ ገንዘብ የምቀይረው የሚለው ነው። እና እውነቱን ስነግራችሁ እኔም ይሄን ጥያቄ ለራሴ እጠይቀዋለሁ በየጊዜው ማለት ነው። ምክንያቱም እኔም ገና ከዜሮ እየጀመርኩኝ ነው። ስለዚህ ዛሬ እንዲያድርጉ እንደዚህ አታድርጉ፣ እንደዚህ ካደረጋችሁ ብዙ ገንዘብ ታገኛላችሁ ብዬ ልነግራችሁ ሳይሆን የመጣሁት አብሬ ከእናንተ ጋር ከየት እንደምንጀምር ምን ማድረግ እንዳለብን አብረን ለማየት እና ጆርኒውን ለመከታተል ነው ማለት ነው። እንዴት ናችሁ? በድጋሚ እንኳን ወደ ሜታ ኤዲትስ ቻናል በደህና መጣችሁ። እንደምታውቁት እኔም ፎቶግራፈር ነኝ። ፎቶ ማንሳት እወዳለሁኝ፣ ኤዲት ማድረግ ማየትም ጭምር እወዳለሁኝ ማለት ነው። ይህንን መውደዴን ወይም ደግሞ ይህንን ፍላጎቴን ወደ ገንዘብ እንዴት ነው መቀየር ያለብኝ የሚለው ጥያቄ ግን እስቲ ጭንቅላቴ ውስጥ ያለና ሁሌም ቢሆን የምጠይቀው ጥያቄ ነው። ስለዚህ ይህ ቪዲዮ የሚሆነው መልሱን የማውቅበት ወይም ደግሞ መልሱን የምነግርበት ቪዲዮ ሳይሆን እንዴት ነው እየሞከርኩ እንዴት ነው መጀመሪያ ያለብኝ የሚለውን ለማየት ማለት ነው። ማለትም እኔም እየሞከርኩኝ ጆርኒን የሙከራዬን ጆርኒ ለእናንተ የማካፍልበት ሙከራዬን አካሄዴን የማሳይበትና እናንተም ከኔ እኩል አብራችሁ የምትሄዱበት አብረን የምንጓዝበት ቪዲዮ ነው የሚሆነው ማለት ነው። እንጀምር። የመጀመሪያው እኔ ምን ላይ ነኝ ያለሁት አሁን የትኛው ቦታ ላይ ነው ያለሁት የሚለውን እንመልስ። እውነቱን ስነግራችሁ እንደሚታወቀው ወይም ከዚህ በፊት እንደነገርኳችሁ ቪዲዮ ላይ ትልቅ ካሜራ ወይም ብዙ የካሜራ ኢኩዊፕመንት ምናምን ያለኝ ሰው አይደለሁም። አንድ ያለኝ ነገር ቢኖር አሁን እየቀረስኩበት ያለው ስልክ ብቻ ነው። በስልኬ እንዴት ነው መጀመሪያ የሚለውን ነገር ነው ማወቅ ያለብን። ስለዚህ አሁን አለኝ ስልክ ብቻ ነው። ስለዚህ የሚሆነው ልክ ትልቅ ካሜራ እስካገኘ ድረስ ካሜራ ይዤ በራሴ ነገሮችን ከፍ አድርጌ እስከማሳድግ ድረስ በዚህች በስልክ ነው ማለት ነው መንገዳችንን የምንጀምረው። እናንተም ደግሞ ባላችሁ ስልክ ነው የምትጀምሩት የሚሆነው ማለት ነው። የመጀመሪያው ስቴፓችን ምንድነው ብላችሁ ከጠየቃችሁኝ መጀመሪያ እነዚህ 3 ነገሮች መያዝ አለብን ማወቅ አለብን ማለት ነው። የመጀመሪያው ስኪል ፕራክቲስ እና ስራችንን የሰራናቸውን ፎቶም ሊሆን ይችላል ቪዲዮም ሊሆን ይችላል በሶሻል ሚዲያዎች ማሳየት መፖስት ማለት ነው። ማሳየት ባለብን መንገድ በሙሉ ስራዎቻችንን ማሳየት አለብን። እኔን ከጠየቃችሁኝ ስኪል ኦፍ ኮርስ ስኪል አለኝ፣ ተምሬያለሁ። ከዚህ በፊት 1 አመት ተምሬያለሁ። ሲኒማቶግራፊ፣ ፎቶግራፊ፣ ኤዲቲንግ ምናምን አንድ ላይ ተምሬያለሁ እኔ። ስኪሉ አሴ ኖሌጅ አለኝ። ሞር ደግሞ በደንብ ፎቶ እያነሳሁ ነው በስልኬም ምናምን እሱም አለኝ። ለምሳሌ አሁን እዚህ ጋር እንዳነሷቸው አይነት ፎቶዎች እኔ ነኝ ያነሷቸው። እዚህ ጋር አስቀምጥላችኋለሁ። እነሱን ፎቶዎች እኔ ነኝ ያነሳቸው። ስለዚህ በተወሰነ መንገድም ቢሆን ስኪል አለኝ። ከዚህ በላይ ደግሞ ሞር አጠናክረዋለሁኝ በፕራክቲስ ማለት ነው። ፕራክቲስም ደግሞ በየቀኑ ማድረግ ስኪላችን እንዲያድግ ይረዳናል። ስለዚህ ፕራክቲስም ዋናው የሚያስፈልገን ነገር ነው። ሌላኛው ደግሞ ስራችንን መፖስት። ለምሳሌ እኔ አሁን ኢንስታግራም ላይ አለ ከታች አስቀምጥላችኋለሁ። እዚህም ጋር ደግሞ የኢንስታግራም እንትኔን አስቀምጥላችኋለሁ ዩዘር ኔሜ። ኢንስታግራም ላይ በቻልኩት አቅም ፖስት አደርጋለሁኝ። ፌስቡክ ላይ ደግሞ አንድ ግሩፕ አለ ቦርድ ሴልፎን ሞባይል ፎቶግራፊ የሚል። የሞባይል ፎቶግራፈሮች ከሆናችሁ ቦርድ ሴልፎን ሞባይል ፎቶግራፈር የሚል አለ። እዛ ላይም ደግሞ ስራችንን አንጠለቃለኝ ማለት ነው። ሙሉ አሁን ስለ ፌስቡኩ ስነግራችሁ ስለ ቦርድ ሴልፎን ስነግራችሁ ቦርድ ሴልፎን ማለት የሞባይል ፎቶግራፊ ብቻ የሚለቀቅበት ነው። ከዚህ በፊት አንድ ትሪፕ ሄጄ ከነሱ ጋር ማለት ነው አንድ ትሪፕ ሄጄ ፎቶአችንን ኤግዚቢሽን ላይ ለማቅረብ ችያለሁ። የኔም ፎቶ ቀርበዋል። የተወሰኑትን እዚህ ጋር አሳያችኋለሁ። ኤግዚቢሽን ላይ የቀረቡትን ቴክኖ ስፖንሰር አድርጎ ቴክኖ አርፓ ሲሪስ ነው ምናምን ኮመን ሲሪስ የሚል ስልክ አሁን 50 ወጥቷል። አክቹሊ እኔ በ40 ታይም ላይ ነበር የሄድኩኝና በእነዛ ስልክ ያነሷቸው ፎቶዎች እዚህ ጋር አሳያችኋለሁ። እነዚህን ፎቶዎች አንስቼ ኤግዚቢሽን ላይ ወደ 10 ምናምን ፎቶዎች ቀርበውልኛል። የሳይ ምንም ላላገኝበት እችላለሁ፣ ገንዘብ ላይኖረው ይችላል። እንደዚህ አይነት ነገሮችን መሳተፍ ግን ደግሞ አንደኛ እንደ አይነት ኖሌጅ ያላቸውን ሰዎች ታገኙበታላችሁ። እኔ አሁን ለምሳሌ በጣም ብዙ አግኝቻለሁ። እዛ በጣም ጎበዝ ፎቶግራፈሮችን አግኝቻለሁ። በጣም ጀግና የሆኑ ፎቶግራፈሮች በስልክ ብቻ ራሱ ጽድት ያሉ ፎቶ የሚያነሱት እነሱን አግኝቻለሁ። ስኪሌን አዳብርበታለሁ፣ ኮሚኒኬሽኔን አሰፋበታለሁ፣ በዙሪያ ያሉትን ኔትወርኮችንም በደንብ አሰፋበታለሁ ማለት ነው። ይሄ ነገር እንደ አይነት ነገሮችን መሳተፍ ፖስት ማድረግ ፎቶአችንን
ሞር ከሰዎች ጋር ኢንጌጅ እንድናደርግ ሰው አቴንሽን ውስጥ እንድንገባ ያደርገናል ማለት ነው። ስለዚህ በየቀኑ ያነሳናቸውን ስራዎች ለራሳችን ከምንይዘው መፖሰት ያስፈልጋል። የት መፖሰት እንዳለባችሁ አሳያችኋለሁ። ሌላም አለ ደግሞ የውጪ እንትን ዩፒክ የሚል አለ። የምትፈልጉ ከሆነ እሱም ዩፒክ ማለት ዌብሳይት ነው። በቅርብ ነው ጆይን ያደረኩት። የተለያዩ ፎቶዎችን እዛ ላይ የፖስትኩኝ ነው። እያንዳንዱን ነገር እንዳሳያችሁን ከፈለጋችሁ ኮሜንት ላይ አሳውቁኝ። እያንዳንዱን ስቴፕ አሳያችኋለሁ። ገንዘብ ባናገኝበትም እንኳን አንድ ስቴፕ መራመዳችን የሆነ ነገር እንድናገኝ ወደ የሆነ ነገር እያስጠጋን ነው የሚሄደው፣ ወደ የምንፈልጋቸው ነገሮች ማለት ነው። ይሄንን ነው እኔም የምነግራችሁ ማለት ነው። ይሄንን ነው እኔም እያደረኩት ነው። አሁን ላይ እነዚህን እያደረኩ ነው። ኢንስታግራም ላይ ፖስት አለው፣ ቲክቶክ ላይ ኮንቴንት እየሰራው ነው ስለ ኤርቲንግ ምናምን። የቲክቶክ ዩዘር ኔም መቲና 345 ነው። እሱንም ፎሎ እያደረጋችሁ የተለያዩ ቲክቶክ ዩዘር ኔሞች ፎቶዎችን፣ ቪዲዮዎችን ምናምን ኤዲት ሳደርግ ፖስት አደርጋለሁኝ። ኢንስታግራም ላይም ደግሞ ፎቶዎችን ፖስት አደርጋለሁ። በእርግጥ ኢንስታግራም ላይ በጣም ጎበዝ አይደለሁም፣ በደንብ እየፖስትኩ አይደለም። አሁን ላይ ግን በደንብ ፖስታለሁ። ፌስቡክ ላይ ግን በጣም ነው መፖስተው። ጆይን አድርጉት። ሞባይል ፎቶግራፈር ከሆናችሁ ስፔሻሊ በሞባይል ፎቶ እያነሳችሁ ከሆነ ቦርድ ሴልፎን ፎቶግራፊ አዲስ አበባ የሚል አለ። እዚህ ጋር የምታዩት ሊንክ አስገባላችኋለሁ። እሱን እየሄዳችሁ ጆይን እያደረጋችሁ ፎቶቹን መፖስት ትችላላችሁ። የመጀመሪያው ስቴፕ የሚሆነው እነዚህ 3 ነገሮች ናቸው። ስኪል፣ ፕራክቲስ እና ስራዎቻችንን በደንብ ማሳየት ማለት ነው። በሶሻል ሚዲያዎችን በመጠቀም ሊሆን ይችላል። ዋቴቨር መጠቀም ባለብን መንገድ በሙሉ ስራዎቻችንን ማሳየት ማለት። ወደ ቀጣዩ ስቴፕ ስናልፍ ምንድነው እንዴት ነው ፎቶግራፊን ወደ ገንዘብ መቀየር የምንችለው የሚለው ጥያቄ ነው። ከዚህ በፊትም የተጠየቅኩት አንድ የጠየቀችኝ ኮሜንት ላይ ጠየቀችኝ። በእሷ ተነሳሽነት ነው እኔም ይሄንን ልሰራ የተነሳሁት ማለት ነው። ፎቶግራፊ እንዴት ነው ወደ ገንዘብ መቀየር የምንችለው? ስለዚህ እስካሁን እንደነገርኳችሁ እኔ በእንደዚህ አይነት ወይም ደግሞ ፎቶግራፊን ገንዘብ እንዲያመጣልኝ አድርጌ ሰርቼ አላውቅም። ቱ ቢሆንስ እውነቱን ስነግራችሁ ማለት ነው። ግን መሞከር የምፈልጋቸው ፖርትሬት ፎቶግራፊ፣ ፕሮዳክት ፎቶግራፊ፣ በርዝዴይ እና ግራጁዌሽን ፎቶግራፊ እንዲሁም ደግሞ ለስሞል ቢዝነስ የሚሆኑ የሶሻል ሚዲያ ፎቶና ቪዲዮዎችን መስራት እፈልጋለሁ። ግን የትኛው ላይ ጎበዝ እንደሆንኩ የትኛው ለኔ እንደሚሰራ አላውቅም። ግን መሞከር እፈልጋለሁ። እነዚህ ነገሮች እሞክራለሁ። እነዚህ ነገሮች እንዴት ነው የምሞክረው? ሶሻል ሚዲያ ላይ በማውጣት ሶሻል ሚዲያ ላይ በመልቀቅ የተለያዩ ስራዎችን ሶሻል ሚዲያ ላይ በመልቀቅና ዙሪያዬን በማስፋት ማለት ነው። ከዚህ በኋላ የሚሆነው ሞክሬ የሚሰራልኝን ከእናንተ ጋር እኩል መካፈልና ለእናንተም ሼር ማድረግ ይሆናል ማለት ነው። ስለዚህ እናንተም ጆርኒን ትካፈላላችሁ ብዬ ተስፋ አደርጋለሁ። በእርግጥ ፎቶዬን በምን ላይ ልሽጠው ብላችሁ የምታስቡ ከሆነ ሊሸጥበት የሚችሉ ዌብሳይቶች ወደ 3 ዌብሳይቶች ጠይቄ ተሰጥቶኛል። እነዚህ ዌብሳይቶች እኔም አልተጠቀምኩባቸውም። ይሄ ኮሜንት ሲነሳ ነው የጠየቅኩት እነዚህ ዌብሳይቶች መኖራቸው። ስለዚህ እነዚህ ዌብሳይቶች አንደኛውን ከፍቻለሁ፣ 2ቱ ይቀረኛል። እነዚህ ላይ እያንዳንዱን ዌብሳይት እየከፈትን በደንብ እናያለን ማለት ነው። እያንዳንዱን ዌብሳይት እየከፈትን አብረን እንድናይ የምትፈልጉ ከሆነ ፕሊስ ኮሜንት ላይ ጻፉልኝ። እናንተንም ደግሞ እንዳላሰለቻችሁ ኢንተረስታችሁ የሆነውን ነገር ማወቅ ስለምፈልግ ማለት ነው። ዌብሳይቶቹ የመጀመሪያው ሸተር ስቶክ የሚል ነው። እዚህ ከታች ጽፍላችኋለሁ። ሸተር ስቶክ፣ አላሚ በስትክክል ፕሮናንስ አላርገው አላውቅም። አላሚ እና አንደኛው ደግሞ 500 ፒክስል። እነዚህ ናቸው ዌብሳይቶቹ። እነዚህ ላይ መሸጥ ይቻላል። ለእናንተ እንዴት መሸጥ እንደሚቻል ለማሳየት መጀመሪያ እኔ ማየት አለብኝ ብዬ ስለማስብ አንደኛውን ከፍቼዋለሁ። በደንብ ካየሁትኝ በኋላ እናንተም መጀመር ትችላላችሁ። እስቲ አሁን ስለነገርኳችሁ ቼክ ማድረግ ትችላላችሁ። ግን ደግሞ የኔን ጆርኒ እንዴት እንደሆነ ሼር አደርጋችኋለሁ። ጆርኒን በምንድን ነው የማካፍለው ወይም ደግሞ ጆርኒ እንዴት ነው የሚሆነው ካላችሁኝ፣ እንዴት ነው ጆርኒሽ የሚሆነው ካላችሁኝ የተጠቀምኳቸውን ምን አይነት ስቴፕ እንደተራመድኩ ምን አይነት ዌብሳይት ነው የተጠቀምኩ ያለሁት ለመሸጥም ሆነ ምንም ለማድረግ ምን አይነት ስቴፖች ነው የተጠቀምኩ ያለሁት የሚሉትንና ሌሎችን ደግሞ የሰሩልኝን ነገሮች ያልሰሩልኝንም ጭምር ለእናንተ ሼር ማድረግ አብረን የምንካፈልበት ቦታ ይሆናል ማለት ነው። ሁሌም ቢሆን የሆነ የሰራልኝንም ነገር ያልሰራልኝንም ነገር ሼር አደርጋችኋለሁ። ኤቭሪ ዲቴይል ነገሮችን ነው የማሳያችሁ ማለት ነው። ስለዚህ ጆርኒ በዚህ መንገድ ይቀጥላል። እናንተም አብራችሁን እንደምትቀጥሉ ተስፋ አደርጋለሁ። ስለዚህ ይህ ቪዲዮ የምታዩ ፎቶግራፊ የምትወዱና ኤዲቲንግ ምናምን የምትወዱ ሰዎች ምናልባትም እኔ እንዳለሁበት ደረጃ ላይ ናችሁ እናንተ ስቲል ያላችሁት ማለት ነው።
ብዙ ነገር ለማድረግ ትፈልጋላችሁ፣ ግን ከየት እንደምትጀምሩ አታውቁም። እኔም በእንደዚህ አይነት ሁኔታ ላይ ነኝ ያለሁት። ስለዚህ አብረን እንጓዛለን። መቼም ቢሆን ፍጹም ለመሆን አንሞክርም። የሰው ልጅ ፍጹም አይደለም ማለት ፍጹም ለመሆን አንሞክርም፣ ግን አሁን ባለን እጃችን ላይ ባለው ስልካችን እንጀምራለን። አብረን እንጓዛለን። አብራችሁን መጓዝ የምትፈልጉ ሰዎች ኮሜንት ላይ አብረን እንጓዛለን ብላችሁ ጻፉልኝ። እስካሁን አብራችሁን ስለተከታተላችሁ በጣም ነው የማመሰግነው። ቆንጆ አይዲያ ነው ብዬ አስባለሁ። የጠየቅሽኝም ልጅ በጣም ነው የማመሰግነው። ሰብስክራይብ ላደረጋችሁኝ፣ ላይክ ለምታደርጉኝ በሙሉ በጣም አመሰግናለሁ። ይህንን ቪዲዮ ለብሶ ሼር አድርጉት እና ላይክም አድርጉት። ሰብስክራይብ ማድረግ ደግሞ እንዳትረሱ ፕሊዝ። ሰብስክራይብ እያደረጋችሁ የደውል ምልክቷን አብሯት። ከዚህ በኋላ በጣም ብዙ አብረን የምናያቸው ጆርኒዎች አሉ። እንደምታዩት ትልቅ ጆርኒ ነው የተከፈተው። ስለዚህ ብዙ አብረን የምናያቸው ጆርኒዎች አሉን። ይህንን ዩቲዩብ ሰብስክራይብ አድርጉት። ለጓደኞቻችሁም ለሰዎችም ሼር አድርጉላቸው። ሰብስክራይብ እንዲያደርጉ አድርጓቸው። እስከዚህ ሰዓት ድረስ አብራችሁን ስለነበራችሁ በጣም ነው የማመሰግነው። አስተያየት ካላችሁ ልትሰጡኝ የምትፈልጉት እንዲሻሻል አይኖ አውቃለሁ። እንተባተባለሁ ትንሽ በጣም ነው እንተባተበው እና በጣም አሻሽላለሁ እና እንዳሻሽል እንድጨምር እንዳሳያችሁ የምትፈልጉት ነገር ካለ ኮሜንት ላይ ጻፉልኝ። እኔ ባላቀው እንኳን የሚያውቁ ሰዎች እንዳልኳችሁ በዙሪያ የተወሰኑ ሰዎች ማቃቸው ስላሉ ከነሱም ሀሳብ እየተቀበልኩኝ ለእናንተ ሼር አደርግላችኋለሁኝ። ሌሎችንም ነገሮች አብረን እንማማርበታለን። አመሰግናለሁ። ቻው